ሰላም ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላ። ዛሬ ለፀጉሬ ትሪትመንት ልሰራ ነው። እናንተም ሰርታችሁ ትጠቀሙት ዘንድ ግብዣዬ ነው። ይሄው የበሰለ ሙዝ አለኝ። ፀጉሬ ብዙ ስለሆነ 3 ሙዝ ነው የምጠቀመው። ሙዝ ከቅባት ጋር ይህንን ቅባት ራሴ እኔም ቤት የሰራሁት አንድ ቀን ሲመቸኝ አሰራሩን አሳያችኋለሁ። አብራችሁኝ ቆዩ። ይሄው እንደምታዩት ቆራርጬዋለሁ። እዚህ ውስጥ ልጣጩን ደግሞ እንደዚህ በማንኪያ ፋቅ እያደረጋችሁ ትጨምሩታላችሁ ማለት ነው። እንደዚህ አሳምሬዋለሁ። አሁን መፍጨት ይኖርብናል ማለት ነው። ከመፍጨታችን በፊት አንድ እንቁላል እጨምርበታለሁ። ሙዙ ብቻውን እንዳይሆንና እችን ሎሚ ጨምቅበታለሁ። ፀጉራችሁን ለሚያሳክካችሁ ፎርፎር ካለባችሁ አሪፍ ነው። ሎሚ የሚያሳክከውን ይቀንስልናል ማለት ነው። ይሄው ውህዱን አዘጋጅቼዋለሁ። ያው ሙዝ ልጣጩ ላይ ያለውን ስትፍቁት ውስጡ የሆነ ሻካራ ነገር አለው እና ያንን ሻካራ ነገር ፀጉራችን ላይ ተጣብቆ ስንታጠብ ስለማይጸዳልን ይሄ ጨርቅ እንደ ወንፊት ስስ ነው የገዛሁት። ቅባት ውህድ ምናምን ስሰራ ስለምጨምቅበት እና አሁን በሱ ጭምቅ አድርገን እናወጣዋለን ማለት ነው። ውስጡ ያለውን ይሄ ሻካራውን የሙዙን ልጣጭ ይሄው እንደምታዩት ጨምቄው ንጹህ ሆኗል። ይሄው እንደምታዩት ይሄው ብዙ ትራፊ ነው ያለው። እንደዚህ ጨምቃችሁ ተረፈ ምርቱን ማውጣት ይኖርባችኋል ማለት ነው። ይሄ ፀጉር ላይ ከተጣበቀ ይሄ ፀጉር ላይ ከተጣበቀ ስትሞሽጡት ብትሉ አይወጣም እሺ ብሎ ቶሎ ማለት ነው። ረጅም ጊዜ ይወስዳል ከፀጉራችሁ ላይ ለመውጣት። እኔ መጀመሪያ ሳላጠለው በፊት ዝም ብዬ ሰርቼ ውህዱን ስቀባ በጣም ነበር ያስቸገረኝ ማለት ነው። ፀጉሬ ላይ ተጣብቆ እውነት የተወሰነ ቀን አሰቃይቶኝ ነበር። ባበጠርኩት ቁጥር ለቋል ብዬ ባበጠርኩት ቁጥር ይወጣል እሱ ከፀጉሬ ውስጥ እና ግን ከዚህ በኋላ ማጥለል ጀመርኩ። ይሄው እንደምታዩት ውህዱ ያምራል። እሱ ፀጉራችን ላይ እንቀባዋለን ማለት ነው። ያው ቤት የሰራሁትን የፀጉር ቅባት ጨምርበታለሁ። ለ2 ሰዓት ያህል ፀጉሬ ላይ አቆይቼ ፀጉሬን እታጠባለሁ ማለት ነው። ይሄው እንደምታዩት ትንሽ ጨምሬበታለሁ ዘይት ሰርቼ በደንብ ጭንቅላቴን ቆዳውን በደንብ አሸዋለሁ እስከ ፀጉሬ ጫፍ ድረስ እቀባዋለሁ ማለት ነው። እና ይሄ ለአንድ ቀን ለኔ በቂ ነው። እናንተም ሰርታችሁ እንድትቀቡ ግብዣዬ ነው። ያው ስቀባ ባሳያችሁ ደስ ይለኝ ነበር፣ ነገር ግን እኔ ሙስሊም ስለሆንኩ አልችልም ፀጉሬን ማሳየት። ስለዚህ ግብዣዬ ነው። እንግዲህ ሰርታችሁ አይታችሁ ውጤቱን ብነግሩኝ ደስ ይለኛል። ሼር፣ ላይክ፣ ሰብስክራይብ አድርጉልኝ። አመሰግናለሁ። መልካም ቆይታ ይሁንላችሁ። ያላህ ሰላም እዝነቱና በረከቱ በየላችሁበት ይሁን። ባይ ባይ።